ብዙም ሰዎች ተከታዮችም ወዳጆችም ሁሉም አሉ። ጁና ነፂ በጣም ነው የምወዳችሁ። ዜዶ ለየዋ ምክንያቱም ሀቡዬ እንትን ታውቂያለሽ ሞዲኔተር ሆነ የኔን መስራት የኔን መለወጥ የኔ ቁጭ ብለው ሁሉ ቀን በቃ ምን ያደርግ እኔ እንኳን ጥያቄ ሲባል ሲገባ ኖ ለስራ ነው የገባችሁ ብለው እንትን ቤት ምናምን አለ አይደል እንደዚህ የምትሰሩ ልክ እንደኛ ለስራ ምናምን መስሎኝ ነበር። በኋላ ቅርብ ጊዜ ነው ማርያምን 5 ወር ወይ ምናምን 6 ወር አይሆንም ልጅ እንዳላት ቤተሰብ እንዳላት ምናምን ሳቅ በጣም ነው የተደመመው። ላይክ እንደዚህ አሁን እንደመሲ ሂጂ እንደዚህ በይ ሂጂ አምጪ እንደዚህ በምትይው ሰው አለ አይደል ቅልል አድርገሽ ለኪ እንደዛ አይደለች። የሚገርምሽ እንግዲህ የዩኒቨርሲቲ ተመራቂ ልጅ አላት ናት እና በጣም ነው የማመሰግነው። በጣም ነው የምወዳችሁ። ጁዬ ደግሞ ልጅሽ ለዚህ ክብር ስለበቃችልሽ በጣም ደስ ብሎኛል። እንግዲህ ሀቡ ቤት ደግሞ በመናገሬ በጣም ደስተኛ ነኝ። ምክንያቱም እናቶች ምን ያክል ሊበረታቱ እንደሚገባቸው እናትነት ማለት በቃ ቤዙ መሰረቱ ልጁ ትልቅ ደረጃ ማድረስ እንደሆነ እንድታቂ እፈልጋለሁ። ከዛ ውጭ ደግሞ እንግዲህ በቅርብ ቀንም ባቃትም ሙኒት በጣም መልካም ሰው ጥሩ ሰው የበለጠ ደግሞ ካንቺ በዚህ አይነት ሁኔታ ስለተስማማችሁ ያው በጣም ደስተኛ ነኝ። ሙኒት በጣም መልካም ሰው ናት። እኛ ሳናቃት ብዙ ነገር የምታረግ የነበረች ናት። ያው እኛም ሶሻል ሚዲያው ላይ ተፍ ስለምንል ነው እንጂ እና መልካም ሰው ናት፣ ጥሩ ሰው ናት። ልጆችሽን ፈጣሪ ይባርክልሽ፣ ትዳርሽን ይጠብቅልሽ። በምታደርጊው እኛ በጣም ደስተኞች ነን። ሙኒት አመሰግናለሁ። ቀጣይ ያው ሪምን አቡዬ ተፈቀሽን ሱቅ ሰዓት ደረሰ። ጁን ኮንግራቹሌሽን ማለት ፈልጋለሁ እኔ ራሴ ኮንግራቹሌሽን። እኔም አላውቅም ነበር አሁን ስታወሪ እኔ ሰማሁት እና በጣም ደስ ይላል። እንደዚህ አይነት ሰክሰስ ደግሞ በሰው ሀገር ሆናችሁ ልጆቻችሁ ሰክሰስ ላይ ሲደርሱ እንደዚህ አይነት ነገር ላይ ሲደርሱ እጅግ በጣም ነው ደስ የሚለው እና እንኳን ደስ አለሽ። ከዚህ የበለጠ ደግሞ እንዴት ሆነልሽ ልጆችሽ ይሆኑ። በጣም ነው የምወዳቸው ሳርዬ። አንቺን ሰፖርት የሚያደርጉ በሙሉ በጣም ደስ የሚሉ ባህሪያቸው፣ አንቺን ፕሮቴክት የሚያደርጉበት መንገድ ነገር በሳጭ እንኳን የሚሉሽ ነገር ምናምን በጣም ነው ማደንቃቸው እና እግዚአብሔር ይስጣቸው። እነዚህ ዜድ ወደየዋጁ በጣም ሞቶች ናቸው እና አመሰግናቸዋለሁ። ሀቡዬ እኔ ሁለት ሰው ጁን ጥሪያት ፕሊስ። እኔም ቁጥሩ አለኝ ግን ካወራ ቆይቷል። ዋትስአፕ ላይ ጥሪያት አንዴ። እንኳን ደስ አለሽ። ጁዬ ይመችሽ ይመችሽ። አልደገሰችም ለምርቃት ከደገሰች ችግር አንቺ ታስበታለሽ። ጁዬ ነይ። አዎ አልደገሰችም። ዛሬ የተመረቁበት ቀን ነው። ትምህርት ቤት ውስጥ ነበር ፕሮግራም። መቼ ነው ድግሱ? ፕሮግራሙ ትምህርት ቤት ከሆነ ድግስ ቆይቶ ምናምን ነው የሚያዘጋጅ። ምናልባት ቅዳሜ ወይ እሁድ ነው የሚሆነው። እንግዲህ ፓርስል ይደርሳል እንዴ ግድ ነው። እኔ ደግሞ መምጬ የሚገርም ነው ወይ ጉድ መገጣጠም። አቡ ያን ሰው ሳላመሰግን ያለፍኩት ሰው አለ። አመስግኝ። ያው የጁጁ ምንም የሚነገር ነገር አይደለም። ሁላችንም ቤት ልጆቿን ትታ ቁጭ ብላ ሞዴሬተር ሆና በቃ እንድንሰራ በጣም በቃ ቁጭ ብላ ስንሳሳት በውስጥ የምትመክረን ጁዬ በጣም የምትለይ ሰው ናት። እውነት እኔ ቤቷ እህቷ ሞታባት ለለቅሶ ስንሄድ እኔም ሳሪም በጣም እንደነገጥ ነውና በጣም በቃ የሚገርም ህይወት ያላት ልጆች ያሏት ምናምን ናትና ይሄን እነዛን ልጆች ይዛ ግን ደግሞ ቲክቶክ ላይ መታ ሞዴሬተር ተቀብላ ከኛ ከስተመር ቁጭ ብላ በቃ ስለሷ ቃላት የለኝም። ግን በቃ ከኔም ከሳሪም ደግሞ ከአብዛኞቻችን በላይ ደግሞ ተስፌ ሀረርጌው እውነት ሳሪ ሀቡ በፈለግነው ሰዓት ደውለን አስክሬን ተቀበል ስንለው ሀቡ አንዳንዴ ተኝቶ ስንደውልበት ስልክ ያነሳና አንዳንዴ ይጮህብን ይሆን ብለን ስንጠብቅ እሺ የት ነው በቃ ሁሉም ቦታ እሺ ነው የሚለው። እኔ እንደ ተስፋ አይነት ሰው እኔ ቢያንስ 4 አስክሬን ስንልክለት እኔም ሳሪ 4ቱንም አስክሬን ተቀብሎ ወደ ክፍለ ሀገር ወደ ደሴ ምናምን ልኮልናል። በጣም ወደ ገጠር ማለት ነውና ቤተሰብ ወደ አዲስ አበባ መጥቶ ይሄ ውክልናውን እስኪያስጨርስ ድረስ ምናምን ያለውን መከራ ሄዶ ምናምን በቃ ያንን ሁሉ ነገር አድርጎ እውነት ተስፍሽ እዚህ ጋር እነ ሀቡ ያውቁሃል። ግን ደግሞ የ6300 ሰው መካከል እድሜና ጤና ይስጥክ። እንዳንተ አይነት ወንድም
ታዛዥ ወንድም ስላለን ተስፍሽ ያረርጌ እውነት እግዚአብሔር እድሜና ጤና ይስጥልኝ። የታለ ሼር አድርጉለትና እናመስግነው ተስፍሽን። አዎ እና በቃ እውነት ሀቡ በፈለግሽ ሰዓት ደውይለት። ሰው የሆነ ስልችት ነገር አይለውም። እሺ ብሎ ስልክ አንስቶ እውነት አንዷ ልጅ ሀቡ ቤተሰቦቿ አንፈልግም አንቀበልም ምክንያቱም ኦልሬዲ ታማለች ብሎ እምቢ ብለው እሱ